ሰላም እንዴት ናችሁ? ደህና ናችሁ ወይ? ትንሽ ጨለም ብሏል። በእርግጠኝነት በደንብ አታዩኝም፣ ግን ለመሰላችሁ ዋናው ነገር እንድታዩት ፈልገው ምሰራው ምግብ ነው። ዛሬ ልጄ ኳስ ጨዋታ ሄዷል። አሁን ተመልሶ ይመጣል። በጣም እርቦት ነው የሚመጣውና ጊዜ የለኝም። በአጠቃላይ እጄ እንደምታዩት ቤት ምናምን ሳጸዳ ነበር። ስለዚህ በአስቸኳይ የሚወደው ምግብ ልሰራለት ነው። ለሱ የሚያስፈልገኝ ምንድን ነው መሰላችሁ? አንድ ድስት ጥጃለሁ። በተቻለኝ አቅም በ10 ደቂቃ ውስጥ ለመጨረስ ሞክራለሁ ምግቡን። ስለዚህ እሱን ነው ማሳያችሁ። ውሃ ለፓስታው የሚሆን ውሃ ጥጃለሁ። አንድ መጥበሻ ያስፈልገኛል። በተረፈ ያዘጋጀሁትን ነገር እዚህ ጋር እንደምታዩት አንድ ካሮት፣ ሁለት ወይም ደግሞ አንድ ትልቅ ጭንቅላት ሽንኩርት፣ እንደዚህ የዶሮ ስጋ እና ስጋውን በጣም መክተፍ የለባችሁም። ተለቅ ተለቅ አድርጋችሁ ብትከትፉት አሪፍ ነው። ከዛ ደግሞ ይሄ ጥቅል ጎመን ነው። እዚህ ሀገር ግን ሽፒትስ ኮል ይባላል። ሁለት አይነት ነው ያለው። አንዱ ቀጠን ያለው ወደ ላይ ያለው ጭንቅላቱ እዚህ ጋር ላይ ላሳያችሁ። ይሄን ያደረኩት ይሄ ለልጆች በጣም ቀለል ይላል ሲበላም እና ለሰላጣ ምናምን ይሄን ነው የምጠቀመው። ብቻ ይሄን ብታደርጉት በተለይ ልጆቻችሁ ምግብ አይበሉም ምናምን ያን ብዙ ጊዜ ብዙ ወላጆች እንቸገር የለ። ደግሞ እዚህ ጋር ያዘጋጀሁት ልጬ የከተፉት ሁለት ተለቅ ተለቅ ያለ ቲማቲም ይሄን የሚያካክል እና ሁለት ነጭ ሽንኩርት እንደዚህ ጨፍልቄዋለሁ። ሌላው ደግሞ አንድ እንደዚህ ይባላል እዚህ ሀገር እዚህ ይሄንን ያደረኩት ማለት ነው። በተቻለኝ አቅም በ10 ደቂቃ ውስጥ ማለት ነው ምግብ መስራት የምፈልገው። የፓስታዬ ላይ ዘይት ምንድነው ውሃ ላይ ጨው ጨምራለሁ። በቂ ጨው፣ ትንሽ አይደለም፣ በደንብ ጨው ጨምራለሁ። ከዛ በኋላ እዚህ ላይ መጥበሻ ላይ ምንም ዘይት ምናምንም አናደርግም። መጥበሻው እስኪግል እጠብቃለሁ። ስጋውን እዛ ላይ ጨምረዋለሁ። ስጋው በሰል ሲል በሁለቱም በኩል ጠበስ ጠበስ እንዲህ ገልበጥ ገልበጥ ያልኩኝ እጠብሰዋለሁ። ብዙ ጊዜ ብዙ ሰዎች ልጆች ምግብ አይበሉም፣ የኔ ልጆች ምግብ አይበሉም፣ ልጆቼ ምግብ አይበሉም ሲሉ ሰማለሁ። እና አንዳንድ ጊዜ ግን ልጆቹ ምግብ ሳይበሉ ቀርተው ሳይሆን ልጆቹ እንደውም በጣም ብዙ ምግብ ነው የሚበሉት፣ ግን በጣም በተከታታይ ብዙ ምግብ ልጆቹ ይሰጣቸዋል። የታዘብኩት ነገር ማለት ነው። እና እረፍት የላቸውም። በቃ ልጆቼ ምግብ አይበሉም ብለው ስለሚያስቡ ወላጆች በተለይ እናቶች ብዙ ነገር አዘጋጅተው ወይ ልጠው ወይ ቆርጠው ምናምን ወይ ደግሞ ስናክ በየደቂቃው በየአንድ ሰዓቱ የሆነ ነገር ሰጣቸዋል ማለት ነው። እንደሱ ካረጋችሁ ልጆቹ እንዴት ነው የሚርባቸው ማለት እኔም በሆነው ባገኘሁት አጋጣሚ ምግብ ዝም የተቆረጠ የምበላ ከሆነ የሆነ ነገር ስናክ ማድረግ ከሆነ ሊርበኝ አይችልም ማለት ነው። እዚህ ተሰርቶ አዘጋጅታችሁ በስነ ስርዓት ምግብ ልትሰጧቸው ስትሉ ነው ይላል። ስለዚህ ያላችሁ መጥበሻው አሁን አንድ እዚህ ጋር እንመለስና በጣም ሲግል በመካከለኛ ሙቀት ዶሮን እንጨምራለን። ዶሮን ጨምራለሁ እንደዚህ። ከዛ 3-4 ደቂቃ ቆይቼ በለብጠዋለሁ። ያ እናንተ ላችሁ የፈለኩት ልጆች ምግብ አይበሉም ሳይሆን የሚሰጣቸው ነገር ነው። አይበሉም ብላችሁ ስለምታስቡ እኛም ብንሆን በወር ውስጥ የተለያየ ቀናቶች አሉ። አንዳንድ ጊዜ በጣም ብዙ ምግብ የሚያስፈልገኝ ቀን አለ። አንዳንድ ጊዜ ደግሞ ምግብ ጭራሽ መብላት አያስፈልገኝም፣ በጣም ትንሽ የሚያስፈልገኝ። ልክ እንደዛ ነው ማለት ነው። ልጆች እንደዛ ሲሆኑ ለእነሱ ጊዜ መስጠትና የምታበስሉት ምግብ ብቻ መስጠት። ቢያንስ 4-5 ሰዓት በመሀል እረፍት ማድረግ አለባቸው። እና በተለይ አሜሪካን ሀገር ኖሩ ልጆቻችሁን በጣም ብዙ ስናክ ትሰጣላችሁ። ስለዚህ እንዴት ነው የሚርባቸው? እንዴት ሊርባቸው አይችልም። ስለዚህ አይበሉም ምግብ ሳይሆን ብዙ ነው እንደሚበሉት የተለያየ ነገር። ያው ከእናንተ ጋር ጠረጴዛ ላይ ማለት አብረው መብላት አይችሉም፣ በጣም ብዙ ስናክ ስለሚያደርጉ ማለት ነው። ስለዚህ እስቲ እሱን ቀየር አድርጉና ሞክሩ። ከዛ ደግሞ ሌላው ደግሞ ለልጆች 1 ዓመት ካለፋቸው በኋላ ለእነሱ ብቻ የሚሆኑ ብላችሁ እንዳትሰሩ። እሱም ነው ደግሞ አንድ ነገር ማለት የምትበሉትን ምግብ አንድ ላይ ጠረጴዛ ላይ ቁጭ አድርጋችሁ ብላችሁ ስጧቸው። ብዙ አትጨነቁ እና ጊዜ ይወስዳል እስኪለምዱ ድረስ ማለት ነው። ከለመዱ በኋላ ሌላ ነገር ይያችሁ። አሁን እንደዚህ ስጋው እንዳይወጡ ከኋላ ተገለብጠዋለሁ። ታያችኋል፣ ብራውን እየሆነ ነው። ከዛ ሁሉንም ገለብጠዋለሁ። እሳቱን ትንሽ ሞቅ አድርገዋለሁ። ምክንያቱም በጣም እሳቱ ስሎ ከሆነ ይደርቃል ዶሮ። ስለዚህ እንዳይደርቅ ትንሽ ጨምርበታለሁ እና እንዲጠበስ ማለት ነው።
ልጆች ኖርማል ምግብ ከእናንተ ጋር መመገብ ከጀመሩ በኋላ ምግብ ለነሱ ብቻ ብላችሁ አትስሩ። አንድ ላይ እንደዚህ ምግብ ሰርታችሁ ምሳ፣ ከዛ በኋላ ከምሳ በኋላ 4 ሰዓት 5 ሰዓት በደንብ ረፍት ማድረግ። ምግብ የሚባል ነገር ስናክ ምናምን አትስጧቸው፣ ፖፕኮርን ቢሆን አትስጧቸው። ከዛ በኋላ እንደገና የከራት ከምሳ በኋላ የሆነ ነገር ወይ አፕል ቆርጣችሁ ወይ ቬርነ ምናምን ቆርጣችሁ የምትፈልጉትን ነገር ሰጧቸዋላችሁ። ልጆቹም ስለሚራቡ ሆዳቸው ባዶ ስለሆነ ስጧቸውን ነገር ይበላሉ። እናንተ ከጭንቀት ትገላገላላችሁ። በተረፈ ግን ይሄ በየመሃሉ አይበሉም ምግብ የኔን ምግብ አይበላም ምናምን እያላችሁ ዝም ብላችሁ የሆነ ነገር መስጧቸው ከሆነ ኖርማል አሁን በቀን 3 ነው መበላት ያለበት። እንደሱ ከሌላቸው መልመዳችሁም ከእናንተ ጋር ቁርስ፣ ምሳ፣ እራት መብላት። ስለዚህ በፈለጉበት ሰዓት 10 ሰዓት ተነስተው 10 ሰዓት ላይ የሆነ የሚበሉት ከዛ በኋላ ደግሞ የሆነ 16 ሰዓት ላይ። ስለዚህ እናንተም ረፍት የላችሁ። እናትነትን ቤት ስራ መስራትን ማጣጣም አትችሉ። እንደውም ምርር ነው የሚለው ገባችሁ አይደል? ስለዚህ ምግብ አትስጧቸው አስቤ። ለማንኛውም ዶሮዬ እንደዚህ አሁን ደግሞ እሳቱን በደንብ እንጨምርበት ብራውን እስኪሆን ድረስ እና ሌላው በጣም መፈልገው ይታያችኋል። መጨረሻው ላይ ብራውኑ ርር የሚለው ነገር እሱን በጣም ፈልገዋለሁ ለበኋላ እና ዶሮ በጣም እንዳይደርቅ እንደዚህ ጠበስ ሲል አውጣዋለሁ። ይሄ ይታያችኋል የተቆረው እሱን ፈልገዋለሁ። ከዛ ዘይት እንደምትፈልጉ ብዙ ምትወዱ ከሆነ ብዙ አሁን ሳቱን ቀንሰዋለሁ። እና ሽንኩርቱን በጣም አላሳረረው ጠበስ ብቻ ነው የማደርገው። ከዛ ካሮቱን ጨምረዋለሁ። እንደምታዩት የፓስታ ውሃ እንኳን ሳይፈላ እኔ ወደ መጨረሱ ላይ ነኝ ያለው። ስለዚህ እና በጣም መብሰል የለበትም፣ የሚታይ መሆን አለበት። ያላችሁ አሁን ቅድም ያልኳችሁ ይሄ የተጠበሰው ያደረገው የሚመስለው የነበረው አሁን ይወጣልና እሱ ቴስት ይሰጠዋል። በጣም ደስ የሚል የዶሮ ቴስት ለአትክልቱ ማለት ነው። አሁን እዚህ ጋር ከትፍ ያዘጋጀሁትን ነጭ ሽንኩርትና 2 ቲማቲም ያልኳችሁን እሱን ጨምሮበታል። ቲማቲሙ በጣም ውሃ ስላለው እሳቱን ትንሽ ጨመር አደርግበታለሁ። ምክንያቱም በደንብ ርር ሳይሆን ጥብስ እንዲልልኝ ርር አይደለም ጥብስ እንዲል እና ነጭ ሽንኩርት በተለይ መቁላላት አለበት፣ በደንብ መጠበስ አለበት ትንሽ። እናንተ የፈለጋችሁትን አይነት ምንድነው ፓስታ መጠቀም ትችላላችሁ። እኔ ዛሬ የምወስደው ይሄንን ነው። ትንሽ ጠቅለል ያለ መኮረኒ ቦቦ መኮረኒ እየበሰለ ነው። ይሄ ቆንጆ ድምፅ እያሰማ ነው በደንብ እንዴት ነር እንደሚያደርገኝ ድስት ከፍቼ ቁጭ ሳደርገው ጉብ ሲል በጣም ነው የሚያናግረው። ስለዚህ ሽታውን መሽተት ቢሆን ደስ ይለኝ ነበር። አያምርም? ታያላ። አሁን ጨው ጨምራለሁ። አሁን ዶሮውን ጨምራለሁ። ይሄ ሶያ ሶስ አንድ የሾርባ ማንኪያ የሚሆን ይበቃል። በጣም ከበዛ ጣዕሙ ብዙ ደስ አይለኝም፣ ትንሽ ጭስ ይላል። ስለዚህ አሁንም ምግቡ ደስ የሚል ጣዕም ይሰጠዋል። አሁን ይሄንን እንጨምራለን። ጥቅል ጎመኑን ያው እንዳልኳችሁ እዚህ ሀገር ሽፒትስኮል ይባላል። ያኛው ለስለስ ያለ ነው ትንሽ ጣዕሙ እና አይከብድም እና ሽታም የለውም። ግማሽ ላይ እሳቱን ማለት ቀነስ አድርገውና
እከድነዋለሁ። ኖርማል ጨርሻለሁ፣ ግን መኮረኒው መብሰል አለበት። ስለዚህ እስከዛ ድረስ እቃዬ ላመሳሳ። በጣም በሰለ። ትንሽ እንደዚህ ጭልፋ የፓስታውን ውሃ እዚህ ውስጥ ጨምራለሁ። በጣም እንዳታበዙ፣ ያለዛ አትክልታችሁ በውሃ ነው የሚጠቀለቀው እና እሱን ደግሞ አትፈልጉም። አሁን መኮረኒውን ላጥልለው። ሞትሰሬላ ቺዝ እላዩ ላይ ወላ ሞክሩት። ይሄንን ይመስላል እና ሌላው የምነግራችሁ ነገር ደግሞ እንደው መሰላችሁ ቶሎ ምግብ ደጋጉ። በሳምንት 5 ቀን አለ አይደል? 5ቱን ቀን 5 የተለያየ ምግብ ግን ቶሎ ስላችሁ በየሳምንቱ ተመሳሳይ ምግብ ስሩ። አታቋርጡ። ከዛ ደግሞ አልበላም ሲሉ ሁሉ ተውት፣ ችግር የለውም። በሚቀጥለው ሳምንት መልሳችሁ ራሱ ስሩት እና በጣም የረዳኝ እኔ እሱን ነው። በየሳምንቱ የተመሳሳይ የሆነ ምግብ እየሰራሁኝ አልበላም ሲሉ ችግር የለውም። የሚቀጥለው ሳምንት መልሼ እሰራዋለሁ። የሆነ ሰዓት ላይ እነሱ በጣም ያገኛሉ። ሁለተኛ ትዝታ ያስታውሱታል። ገባችሁ አይደል? ሲበሉት እና የመብላት እድላቸው ከፍተኛ ይሆናል ማለት ነው እና ተስፋ አትቁረጡ። በተረፈ ለኔ የሚሆን ደግሞ እዛ ጋር ምግብ አዘጋጅቻለሁ። በጣም ምርጥ የሆነ ነገር ነው ማሳያችሁ። ኢንተርኔት ላይ አይቼ የሆነ ምግብ አሰራር ባለፉት ሳምንታት ጀምሬ መስራት ፍቅር ይዞኛል። ስለዚህ እሱን አሳያችኋለሁ። ቪዲዮ ግን እንዳይረዝም ይሄንን እናቋርጠው። በዚህ በቀጥሎ ቪዲዮ እስክንገናኝ ሰላም ሁኑ። ሞክሩትና አስተያየታችሁን ስጡኝ። ቻው